ሰላም የኤፍኤክስኤፍ ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። ሄደን እንግዲህ ዛሬ 6ኛ ሌክቸራችን ላይ ደርሰናል። ያው አዲስ ከሆናችሁ ሁሌም እንደምንለው ከመጀመሪያው ከዋት ኢዝ ፎሬክስ ትሬዲንግ ከሚለው ጀምራችሁ ብታዩት ለእናንተ አሪፍ ይሆንላችኋል ማለት ነው። ያው ረጃጅም ቪዲዮዎች ስላልሆኑ ቶሎ አይታችሁ የምትጨርሷቸው ቪዲዮዎች ናቸው። በተረፈ ወደ ቀጣዩ ቶፒካችን ማለፍ እንችላለን ማለት ነው። Good afternoon. ኦኬ በዛሬው ቶፒካችን ደግሞ ምን ከቨር የምናደርገው የሚለውን ስናይ የመጀመሪያው ዋት ፎሬክስ ፔርስ አር፣ እነዚህ ፎሬክስ ፔር ወይም የፎሬክስ ጥንዶች ምንድናቸው የሚለውን ለማየት እንሞክራለን። በሁለተኛ ደረጃ ደግሞ ሃው ቱ ሪድ ከረንሲ ፔር የሚለውን ደግሞ ለመመልከት እንሞክራለን ማለት ነው። ኦኬ ወደ መጀመሪያው ስንመጣ ዋት ኢዝ ፎሬክስ ፔር የሚለውን እናያለን ማለት ነው። የፎሬክስ ፔር ኢዝ ቱ ከረንሲስ ትሬድድ አጌንስት ኢች አዘር። ይሄ ፎሬክስ ፔር የምንለው ሁለት ከረንሲዎች እርስ በራሳቸው ትሬድ የሚደረጉበት ወይም የሚነገዱበት ወይ ነው ማለት ነው የፎሬክስ ፔር የምንለው። ኢን ፎሬክስ ዩ ካን ኖት ትሬድ ኤ ሲንግል ከረንሲ አሎን። በዚህ በፎሬክስ ትሬዲንግ ላይ ለብቻው አንድ ከረንሲን ብቻ ነጥለን ትሬድ ማድረግ አንችልም ማለት ነው። ዩ አር ኦልዌይስ ኮምፔሪንግ ዋን ከረንሲ ቱ አናዘር። ኢንስቴድ ምንድነው እኛ የምናደርገው አንድን ከረንሲ ከሌላኛው ከረንሲ ጋር ኮምፔር እያደረግን ነው ትሬድ የምናደርገው ማለት ነው። አይ ዊል ቴል ዩ ሃው። እንግዲህ በቀጣይ በአሁኑ ያው ወደ መጨረሻዎቹ ሰዓታት ላይ ማለት ነው በቀጣዩም ሰብቶፒክ ላይ ምናነሳ ይሆናል። ፎር ኤግዛምፕል ኢን ዩሮ ዩኤስዲ ዩ አር ኮምፔሪንግ ደ ዩሮ ቱ ዘ ዩኤስ ዶላር። ለምሳሌ ስናየው ዩሮ ዩኤስዲን ስንመለከት የዩሮ ከረንሲን ከዩናይትድ ስቴትስ ኦፍ አሜሪካ ከረንሲ ጋር ኮምፔር እያደረግ ነው ትሬድ የምናደርገው ማለት ነው። the price shows how much of the second currency is needed to buy 1 unit of the first currency። ይህ የሰከንድ ላይ ያለው ከረንሲ የዚህን የቤዝ ከረንሲውን አንድ ዋጋ ምን ያህል ወርዝ ያደርጋል የሚለውን ነው ለማሳየት የሚሞከረው ማለት ነው ፔር ላይ። እስቲ ወደ ቀጣዩ ደግሞ ስንሄድ በሰፊው ከቨር ለማድረግ እንሞክራለን ማለት ነው። ኦኬ ሃው ቱ ሪድ ኤ ፔር፣ እነዚህ ፔሮችን እንዴት እናነባቸዋለን የሚለውን ደግሞ ስናይ ኤቭሪ ፎሬክስ ፔር ሃዝ ቱ ፓርትስ። ኤቭሪ የፎሬክስ ፔር የምንላቸው ሁለት ፓርት ነው ያላቸው። የመጀመሪያው ቤዝ ከረንሲ ይባላል which is በሌፍት ሳይድ ላይ የምናገኘው ሲሆን በራይት ሳይድ ላይ ያለው ደግሞ ኮት ከረንሲ ይባላል ማለት ነው። the first currency in the pair is called the base currency። በመጀመሪያ ላይ የሚገኘው እዚህ ጋር እንዳልኩት የምናገኘው ከረንሲ ቤዝ ከረንሲ ብለን እንጠራዋለን። and the second is the quote currency or the counter currency ብለን እንጠራዋለን ማለት ነው። if euro USD is 1.10 it means 1 euro equals to 1.10 US dollars። if euro USD 1.10 ዶላር ነው ማለት ለምሳሌ ድሮ ያረኩ ላሳያችሁ። ይሄ 1 ዩሮ የዚህ ስንት ነው ማለት ነው 1.10 ዶላር ወርዝ ያደርጋል ማለት ነው። የዚህን ይሄኛው አንድ ማለት ነው። ለምሳሌ በቀላል አማርኛ ለማስረዳት ስሞክር የኢትዮጵያን ብርና የአሜሪካን ዶላር እንትን ለማድረግ ኮምፔር እያደረግን ትሬድ ለማድረግ ስንሞክር አሁን ለምሳሌ የኢትዮጵያ ብር እዚህ ጋር አለ፣ የአሜሪካ ብር እዚህ ጋር አለ ማለት ነው። እዚህ ጋር ያለን ምን ከረንሲ ነው? ቤዝ ከረንሲ ነው። የኢትዮጵያ ብር ይሆናል ማለት ነው። እዚህ ጋር ደግሞ የማን አለ? ዩኤስዲ አለ፣ የአሜሪካ ዩኤስዲ አለ ማለት ነው። ወን ፕራይሱ ላይ ስንመጣ የአንድ የኢትዮጵያ ብር ምን ያህል የአሜሪካ ዶላር ነው ብለን ስናስብ ለምሳሌ ወደ
0.18 ዩኤስዲ ቫልዩ ይኖረዋል ማለት ነው። ያሃ ማርኬት የምን የኢትዮጵያ ከረንሲ ከዩኤስዲ ከረንሲ ፔር ጋር አንድ ላይ አድርገን ትሬድ ብናደርግ ማለት ነው። ሶ እዚህ ጋርም ስንመጣ ደግሞ ተመሳሳይ ነው። አንድ ዩሮ ከረንሲ ከአንድ ዩኤስዲ ጋር ኮምፔር እያደረግን ትሬድ የምናደርግ ከሆነ ምን ማለታችን ነው? በሌላ አማርኛ አንድ ዩሮ ምን ያህል ዩኤስዲ ቫልዩ ይኖረዋል የሚለውን ለማየት ነው የምንሞክረው። ሶ when we come to ቶፒካችን ላይ እዚህ ጋር ዩሮ ዩኤስዲ ምን እያለን ነው? አንድ ዩሮ ወይም አንድ ሲንግል አማውንት ኦፍ ዩሮ ምን ያህል ዩኤስዲ ወርዝ ያደርጋል ማለት ነው? 1.10 ዩኤስዲ ወይም የዩናይትድ ስቴትስ ኦፍ አሜሪካ ዶላር ወርዝ ያደርጋል ማለት ነው። when the price moves it shows the strength or the weakness between the two currencies እንግዲህ ዋጋው ደግሞ የሚያሳየን በመሃላቸው ያለውን በሁለቱ ከረንሲዎች በመሃላቸው ያለውን ስትሬንግዝ እና ዊክነሳቸውን ወይም ደካማነታቸውና ጥንካሬያቸውን ያሳያል። እንዴት ነው የሚለውን ስናይ አሁን ለምሳሌ ዩሮ ዩኤስዲን ፔር ነው ትሬድ የምናደርገው የሚለውን ሶ ምንድነው እኛ ኤክስፔክት እንድናደርግ ወይም የባይ ትሬድ ሆልድ እንድናደርግ የሚያደርገን የዚህ የቤዝ ከረንሲ ወይም ሜንሊ ትሬድ የምናደርገው ከረንሲ ዋጋ እንዲጨምር ነው። ኦኬ ፋይናል አንደርስታንዲንጋችን ላይ ስንመጣ ፎሬክስ ኢዝ ኖት አባውት ዋን ከረንሲ ኢትስ አባውት ሪሌሽንሺፕ ቢትዊን ዘ ቱ። ፎሬክስ የምንለው አንድ ከረንሲ ወይም ሲንግል ከረንሲ የምንለው አይደለም፣ ሁለት ከረንሲዎች መሀል ያለ ሪሌሽንሺፕ ነው ፎሬክስ የምንለው ማለት ነው። ሁለት ከረንሲዎች የተነጻጸሩ የሚነገዱበት ወይ ነው ፎሬክስ የምንለው ማለት ነው። ኤንድ ዩር ጆብ ኢዝ ቱ ሪድ ዊች ዋን ኢዝ ስትሮንገር። ሶ የኛ ስራ ደግሞ የኛ እንደ ነጋዴዎች ደግሞ ስናስበው የኛ ስራ ምንድነው የሚለውን ስናይ ይህንን የከረንሲዎች ዋጋ ለውጥ በማንበብ የትኛው ስትሮንገር እንደሆነ መለየት ነው ማለት ነው የኛ ኃላፊነት እዚህ ጋር። ሶ አፕካሚንግ ቶፒካችን ላይ ስንመጣ ደግሞ ቀጣይነት የምናየው ቶፒክ በሰፊው ስለ ታይፕስ ኦፍ ፔር ወይም የፔር አይነቶች ነው። ከነሱ ውስጥ ያው ሜንሊ በሁለት ነው የሚከፈሉት። ኤግዞቲክም ደግሞ አንዳንዴ ከማይነሮች ጋር አንድ ላይ ኦቨርላፕ አድርገው የሚሄዱበት ወዮች አሉ። እንዲሁም ደግሞ የሚለያዩበትም የሆኑ ስቴጆች አሉ። ብቻ በቀጣይ ለሁለት ከፍለን ሜጀር እና ማይነር ኤግዞቲክን ደግሞ ከማይነር ጋር አንድ ላይ ኦቨርላፕ አድርገን በሰፊው የምንዳሰስ ይሆናል ማለት ነው። ስለነበረን ቆይታ ከልብ አመሰግናለሁ። ያው መልካም ጊዜ ይሁንላችሁ።